የኢዮብ መጽሐፍ ምዕራፍ 1 ቁጥር 18 እና 19 እርሱም ገና ሲናገር ሌላ መጥቶ ወንዶችና ሴት ልጆችህ በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ዘንድ ነበር። ኢዮብ ጻድቅ ነው፣ ግን መልካም አባት አይደለም። ልጆቹ ወይን ይጠጣሉ፣ ፓርቲ ያደርጋሉ። እነሆ አውሎ ንፋስ ከምድረ በዳ መጥቶ የቤቱን አራቱን ማዕዘን መታው፣ በብላቴኖቹም ላይ ወደቀ፣ ሞቱም። እኔም እነግር ዘንድ ብቻዬን አመለጥኩ አለ። አንድ መልእክተኛ ኢዮብ ጋር መጣና ቤት ውስጥ ቁጭ ብለን ነበር፣ ልጆችህ ወይን ጠጅ እየጠጡ ነበር፣ ታላቅ ወንድማቸው ቤት ውስጥ ነበሩ። ያ ሁሉ ፓርቲ እየተደረገ ያለ አንድ ንፋስ አለ። ከየት መጣ? ከምድረ በዳ መጣና አራቱንም የቤቱን ማዕዘን መታው። ቤቱ ምን አለ? ወደቀ። እኔ ደግሞ ልነግርህ መጣሁ። አሁን ኢዮብ ብልህ ቢሆን ወዲያውኑ ኢዮብ ምን እንዳደረገ ታውቃላችሁ? ጸጉሩን ላጨ፣ ልብሱን ቀደደ፣ ማልቀስ ጀመረ። አዝሙ። እናንተ ትክክለኛ አእምሮ ካላችሁ መጠየቅ ያለባችሁ ጥያቄ ምን ታውቃላችሁ? አንተ እንዴት ተርፈ መጣ? ይሄ ቤት ወደቀ። ኦኬ። ንፋሱ ሲመጣ ይቻላል አለ። እሺ። ቤት ውስጥ ነበርኩ አለ። እሺ። ቤት ውስጥ ያለው ልጆች በሙሉ ሞቱ። ከዛስ እኔ ተርፌ መጣሁ ሲል ወዲያውኑ ኢዮብ ነገር ጸጉሩን ተላጨ። ለምን እሱ ተርፎ እንደመጣ ልንገረው። ንፋሱ ፕሮግራም ተደርጎ የመጣው ለኢዮብ ልጆች ብቻ ነው። ማንንም እንዳይገል የኢዮብ ልጆችን ብቻ እንዲገል ነው ፕሮግራም ተደርጎ የመጣው። እዛ ቤት እናንተ ብትገኙ ቤቱ ቢወርቅ እንኳን እናንተ አትሞቱ። ፕሮግራም የተደረገው ለኢዮብ ልጆች ብቻ ስለሆነ ማለት በእናንተ ላይ ፕሮግራም የተደረገው ክፉ ንፋሶች በሙሉ ሄሎ አንዳንድ የመኪና አደጋዎችን አይታችኋል። መኪናው ተገልብጦ የሆነ ሰው ተርፎ ይወጣል። ቢኮዝ ፕሮግራም ለሱ አልተደረገም። አደጋው ፕሮግራም የተደረገው ለሌሎቹ ነው። እና የኢዮብ መልእክተኛ መጣን፣ እኔ ብቻ ተርፌ መጥቷል። ንፋሱን አይቼዋለሁ። ንፋሱ የመጣው ለነሱ ነው፣ ለኔ አይደለም። የመጣበትን ስፍራ እኮ የተናገረ የመጣበት ስፍራ ምድረ በዳ ነው አለ። ንፋሱን ሳየው አለ ለኔ እንዳልመጣ ገባኝ። ላንተ ልጆች ነው የመጣው። ላንተ ልጆች ስለመጣ እኔ ምን ብያለሁ ማለት ተርፌያለሁ። አንዳንድ አደጋዎችን አንዳንድ አውሎ ንፋሶችን ስታዩ ተፈጥሮ አይደለም የሚያስነሳቸው፣ የሆነ ሰው ለሆነ ሰው ፕሮግራም አድርጎ ነው የሚልካቸው። ለምንድን ነው ብዙ ጊዜ ክፉ ነፋሶች በሰው ህይወት ላይ ለምንድን ነው ፕሮግራም የሚሆኑ? ማርቆስ ምዕራፍ 4 ቁጥር 35 በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ብዙ ጊዜ ነፃ መውጣት አገልግሎት ውስጥ ሰዎች የማይገባቸው ነገር ምን እንደሆነ ልንገራችሁ። ሰዎች ከአንድ ሰው ህይወት ላይ አጋንንት ስላስወጡ ሰውየውን ነፃ ያወጡት ይመስላችኋል። ያ ነፃ መውጣት አይደለም፣ አጋንንትን ያስወጣችሁ። ጌታ ኢየሱስ አጋንንት ያስወጣበት ስፍራ ላይ በሙሉ ላሳያችሁ። ምሳሌ ጌርጌሶን ላይ የነበረው እብድ ሰው አይታችሁታል። መጽሐፍ ቅዱስ ጌታ ኢየሱስ ወደ አንድ መንደር መጣ እና ሰውየውን ፈወሰው። አጋንንቱ ወዴት ገቡ? ወደ አሳማዎች። ቀጣይ ማለት ታውቃላችሁ። ሰውየው ይላል ከተማ ገባ ይላል። ያ ማለት ላይፉ አፕግሬድ ሆነ። መንደር ውስጥ ነው የነበረው። ከዴሊቨራንሱ በኋላ የገባው ከተማ ውስጥ ነው። እውነተኛ ዴሊቨራንስ አጋንንት ከእናንተ ሲወጣ አይደለም፣ ከዚህ ስፍራ እናንተ እዚህ ስፍራ ስትገቡ ነው። አሜን። አጋንንት ከእናንተ ወጥቶ ያላችሁበት ስፍራ ላይ ከሆነ ስቲላው ድረስ የቆማችሁት ዴሊቨራንስ አልሆነም። እውነተኛ ነፃ መውጣት አንተ እዚህ ከሆንክ ወደዚህኛው ስፍራ ስትመጣ። አሁን የሚገርም ቢዝነስ አይዲያ አግኝቻለሁ ቢዝነስ ልጀምር ነው ስትሉ ገና ቢዝነሱ እንኳን አልተጀመረም። እግራችሁ መነሳት ሲጀምር አውሎ ንፋስ ይነሳል። ለምን? ንክስ ወዴት እንደምትሻገሩ ታውቋል። ሁሉ ጊዜ አውሎ ንፋስ የሚነሳበት ምክንያት አውሎ ንፋስ የሚነሳባቸው ሰዎች በሙሉ ላይፋቸው ከሆነ ደቂቃ በኋላ አፕግሬድ ሊያደርግ ስለሆነ ነው። አስቡት። የሆነ ሰው ፍሬያማ እየሆነ ነው። የሆነ ሰው ላይፉ እየተቀየረ ነው። ወዲያውኑ ቀጣይ የሚደረገው ምን ተጠቀላችሁ? ፍሬውን ከዚህ ሰውዬ መውሰድ አይደለም። ሰይጣን ምንጩን ለማድረግ የሚያደርገው ነገር አንድ ነው። የምስራቅ ነፋስ ፕሮግራም አድርጎ በዚህ ሰውዬ ላይ ያስነሳል። ያ የምስራቅ ነፋስ ሲመጣ የሚያደርገው ነገር አንድ ነው። ምንጮችን ያደርግ። እቺ ልጅ ባለጸጋ ልትሆን ነው፣ ቤተሰቧን ልትቀይር ነው፣ ይሄ ሰውዬ ከእጃችን ሊያመልጥ ነው ተብሎ የተነሳባችሁ ነፋስ በሙሉ ከዚህ ፕሮግራም በኋላ ጸጥ ይላል። አሜን።